የቤታችን ቤተሰቦች በሀገራችን የመጀመሪያው ልብ ወለድ በመባል የሚታወቀውን የጉለሌው ሰካራም የተሰኘውን አጭር ልብ ወለድ ይዘንላችሁ መጥተናል። ደራሲው ተመስገን ገብሬ ነው። በ1940 ዓመተ ምህረት ጽፎታል። ለቤታችን እንግዳ የሆናችሁ ሰብስክራይብ በማድረግ ይቀላቀሉን። ላይክና ኮመንት ማድረጉንም አይዘንጉ። የጉለሌው ሰካራም በተመስገን ገብሬ። በጉለሌ የነበረው የታወቀ ዶሮ ነጋዴ ማን ነው ብለው ከገፈርሳ እስከ ደጃዝማች ይገዙ ሰፈር ለጠየቁ ሰዎች ተበጀ፣ ሰካራሙ ተበጀ፣ ዶሮ ነጋዴው ተበጀ ነው ብለው ይነግሯቸዋል። የሕይወቱ ታሪክ ፍጹም ገድል ነው። ጢም ያለው ሽማግሌ ሰው ነው። የራሱን ጠጉር ውሃ ወይም መቀስ ነክቶት አያውቅም። ማለዳ አይናገርም። በጠርሙስ የከረመውን ከጠጣ በኋላ ማታ ሲራገም ወይም ሲሳደብ፣ ሲፎክር ወይም ሲያቅራራ ድምጡ ከፈረንጅ ውሻ ድምጥ ይወፍራል። ቢያውቀውም ባያውቀውም ሊያገኘው ሰው ሁሉ ማታ ላይ ሰላምታ ይሰጣል። ቢያውቀውም ባያውቀውም ካገኘው ሰው ሁሉ ጋር ማታ ይስቃል። ቢያውቀውም ባያውቀውም የሰላምታው አይነት እንደ ወታደር ወይም እንደ ሲቪል ቢሆንም ለሱ እንደ ተመቸው ነው። ከሰላምታው ጋር ድምጥ ትሰማላችሁ። ካፉ ከሚወጣው ግን አንድ ቃል መለየት አትችሉ። ቡና በተፈላ ጊዜ በጉለሌ በየምድጃው ስር የሰካራም ተረት የተጫወተ ሰው ሁሉ የተናገረው በተበጀ ላይ ነው። መልኩን አይተውት የማያውቁት ባልቴቶች እንኳን ከፍንጃላቸው ቡናቸውን ፉት እያሉ የሌላውን የሰካራም ተረት በተበጀ ላይ ያላክኩበት ነበር። ይህ እውነት ነበር። በጠባዩ ከተባለለት የባሰ ሰካራም ይሁን ወይም የተሻለ የጉለሌ ባህር ዛፍ ውስጥ ወጥቶ አንድ አዲስ እንግዳ ሰው ሆኖ ለአዲስ አበባ ታይቷል። ከድሮው የእንጨት ጉምሩክ አጠገብ ወደ ምስራቅ ሲል ካለው ወንዝ ማዶ ድልድዩን ወደ ምስራቅ ተሻግሮ መጀመሪያ የሚያገኙት አነስተኛ ሳር ክዳን ቤት የተበጀ ቤት ማለት ያ ነው። በዚያው በቤቱ በዚያው በጉለሌ በሰፈሩ ኖረ። እንጨቱን ተሸክሞ አፈሩን ቆፍሮ ቤቱን የሠራው እርሱ ነው። ዋጋ ከፍሎ ማስከድኖታል። ተበጀን ኩራት ተሰማው። ቆይቶ ደግሞ አይኖቹ እንባ አዘሉ። በጉንጩም የእንባ ዘለላ ወረደ። በግራ እጁ መዳፍ ከጉንጩ የተንከባለለውን እንባ ጨፈለቀው። አይኖቹ እንባ ያፈሰሱት ለራሱ ጎጆ ስላለው ነው። ሊነገር በማይቻል ደስታ ልቡ ተለውሷል። ዝናብ ያባረራቸውም ከቤቱ ጥግ ሊጠለሉ ይችላሉ። ቤት የእግዚአብሔር ነውና ውዥብ እንዳያገኛቸው ከቤት ውስጥ ዝናብ እስኪያባራ ይቆያሉ። ተበጀን ቤትህን ይባርክ ሊሉት ነው። እንግዲህ መንገደኛው ሁሉ ይህ የማን ቤት ነው ብሎ ሲጠይቅ የተበጀ ሊባል አለ። ቀጥሎ ደግሞ ተበጀ የትኛው ነው ሲባል ዶሮ ነጋዴው ሊባል ነው አለ። ዶሮ ነጋዴው የትኛው ነው ሲባል ያ የጉለሌው ሰካራም ሊባል ነው። አወይኔ ተበጀ ተበላሽቻለሁ አለና ደነገጠ። ከዚህ በኋላ ስለ ቤቱ ክብር እንኳን መጠጥ መተው ይገባኛል አለ። መጠጥ ለመተው ያሰበበት የመጀመሪያው ጊዜ ይሄ ነው። ሰካራምነት ጉዳት መሆኑ ተሰምቶት እንደሆነ ይናገር። ስለ ቤት ክብር ማለቱ ግን ወደ ዳር ይቆይ። ስለ ቤት ክብር ምን ያውቃል? ዶሮ ነጋዴው ተበጀ፣ ሰካራሙ ተበጀም አይደል? ሰካራሙ ተበጀ የሠራውን የገዛ ቤቱን ከፍቶ ገባና ኩራዙን አስቀምጦ ክብሪቱን ለመጫር ሲያወጣ በሐሳብ ተሰቅዞ እንደዚህ አሰበ። መምረጥ አለብኝ። ከዚህ ቤት ያለው መጠጥ ሁሉ አንድ ሳይቀር እየወጣ ይፍሰስ። ከዚህ በኋላ ክብሪቱም ኩራዙም በቤት ይደር። በአዲሱም ቤት ብርሃን ይዞርበት፣ አለበለዚያ በአዲሱ ቤት መጠጥ ይዞርበት። ኩራዝና ክብሪቱም ከቤት ይውጣና ይፍሰስ። ሊደረግ የሚገባው ከሁለቱ አንዱ ነው እንጂ በሰካራሙ ተበጀ ቤት መጠጥና እሳት በአንድነት ይህችስ ውሸት አለና ሳቀ። ከሁለቱ አንዱን ለማድረግ ሳይቆርጥ መብራቱን አቀጣጠለና ተቀመጠ። እንደገና ደግሞ እንደዚህ ብሎ አሰበ። አያድርገውና ዛሬ ሰክሬ ይህን ቤት ቢቃጠልብኝ አመዱን አይቶ በሰካራሙ ተበጀ ላይ ለመሳቅ ድፍን የጉለሌ ሕዝብ